ለውጥንና አለመረጋጋትን መቀበል ፈታኝ ሊሆን ይችላል። ግን ለግል እድገት ጽናት ወሳኝ ክህሎት ነው። ለውጥን በብቃት ለመምራትና ለጥቅም ማዋልና የተሻለውን ለመውጣት እንድንችል የሚረዱ 10 ነገሮችን አብረን እናያለን። በህይወት የማይቀሩ ለውጦችን ወደ ድል ለመቀየር የሚረዱ 10 ጥበቦችን አብረን እናያለን። እስከ መጨረሻው መመልከት በብዙ ይጠቅማል። የመጀመሪያው ለለውጥ ያለ አስተሳሰብ። ለውጥ የማይቀር እንደሆነ ልንቀበል ይገባል። ለውጥ የህይወትና የእድገት ተፈጥሯዊ አካል መሆኑን ማወቅ በብዙ ይጠቅማል። ለውጥን እንደ ማስፈራሪያ ሳይሆን እንደ እድል መመልከቱ እድሎችን የመጠቀም አቅማችንን ይጨምራል። የእድገት አስተሳሰብን ማዳበር ወሳኝ ነገር ነው። ፈተናዎች የመማሪያ እና የመሻሻያ እድሎች አድርገን ልንቀበል ይገባል። ለውጥን የመላመድ ችሎታን ማዳበር ሽግግሮችን ለስላሳ፣ ውጤታማና የተሻለ ያደርገዋል። ሁለተኛው አዎንታዊ መሆን። አዎንታዊ እንድንሆን የሚያደርገን አንዱ ነገር መቆጣጠር በምንችለው ነገር ላይ ማተኮር መቻላችን። ከቁጥጥራችን ውጪ በሆኑ የለውጥ ሁኔታዎች ላይ አተኩሮ ከመጨነቅ ይልቅ ተጽዕኖ ልናደርግባቸው በምንችላቸው ድርጊቶች እና ውሳኔዎች ላይ ማተኮር አመለካከታችን በአዎንታዊ ሁኔታ የተቃኘ እንዲሆን ያደርጋል። በየትኛውም ሁኔታ አዎንታዊ ለመሆን ማመስገንን ራሳችንን ልናሰለጥን ይገባል። ስለ ሁኔታዎች እርግጠኝነት በማይሰማን ጊዜያት ሚዛናዊ አመለካከትን ለመጠበቅ በህይወታችን ያሉ መልካም ገጽታዎች ላይ አዘውትረን እናተኩር። ከገጠሙን ድንገተኛ ለውጦች የተነሳ አሉታዊ መሆንን እምቢ ልንል ይገባል። ሶስተኛ የመቋቋም ችሎታ። በቀላሉ ተስፋ የሚቆርጥና የሚያዝን ሰው በሚገጥሙት ለውጦች ውስጥ ተጠቃሚ ሊሆን አይችልም። የስሜት ጥንካሬ ለውጥን በተሻለ ሁኔታ እንድንይዝ ያደርገናል። ውጥረትን በጥንቃቄ ማስተዳደርና መርሆችን መለማመድ ከለውጥ ጋር ተያይዘው ከሚፈጠሩ ውድቀቶች የማገገም ችሎታችንን ከፍ ያደርጋል። ካለፉት ልምምዶች መማር ከዚህ በፊት የገጠሙንና ያለፍናቸውን ለውጦች እንዴት እንዳለፍናቸውና የተሻለ ውጤት እንዴት እንዳገኘን ልናሰላስል ይገባል። እንደዚህ ማድረጋችን የሚገጥሙን ለውጦች በእርግጠኝነት ለማስተናገድ እምነታችንን ያሳድጋል። አራተኛ ቀጣይነት ያለው መሻሻል። ለአዲስ ተሞክሮዎች ክፍት ሁን። የገጠመንን ለውጥ ለራሳችን ጥቅም እንዲሰራ ለማድረግ የተለያዩ መንገዶችን ማሰብና ከምቾት ቀጠናችን ለመውጣት ፍቃደኛ ልንሆን ይገባል። ለማወቅ ጉጉት ይኑርህ። አዳዲስ ሀሳቦችን የምትማርና ቀድመ ለመገኘት የምታደርገውን ጥረት ያለማቋረጥ አድርግ። ከአዳዲስ ነገሮች ጋር መላመድ ለውጥን ቀላል ያደርገዋል። አምስተኛ ላልታቀደው ተዘጋጅ። ላልጠበቅከው ነገር ተዘጋጅ። ሁሉም ነገር እንደታቀደው እንደማይሆን ተቀበል። በሚለዋወጠው ዓለም ላይ እድሎችን ለመጠቀም በለውጡ ልክ መለወጥ ብስጭትና ሐዘንን ይቀንሳል። ትንንሽ እርምጃዎችን ውሰድ። ትላልቅ ለውጦችን ማስተዳደር የምትችልበትን ልማድ አዳብር። ልታደርግ የምትፈልገውን በትንንሽ ተግባራት ከፋፍልና በየዕለቱ ትናንሽ እርምጃዎችን ውሰድ። ይህ አካሄድ ሽግግርህን ቀላል ያደርገዋል። ስድስተኛ ግንኙነትን አጠናክር። የሌሎችን ድጋፍ ፈልግ። መድረስ የምትፈልግበትን ቦታ የደረሱ ሰዎችን ማዳመጥ እና ህብረትን መፍጠር ለውጥ እንዳይጎዳን ያደርጋል። የተሻለ ሆነ እንድትወጣ የሚረዱን ሀሳቦች በሚሰጡ ሰዎች ራስህን ክበብ። በእያንዳንዱ ሁኔታዎች ውስጥ እንድታደግ በሚያደርጉ ሰዎች ካልተከበብክ እንደ ብዙ ሰዎች ተጠቂ እንደሆንክ እያወራ ህይወትን ትመራለህ። ለመለወጥ በሚረዱ አዎንታዊ ተጽዕኖዎችን በሚፈጥሩ ሰዎች ራስን ክበብ። ሰባተኛ በብዙ አቅጣጫ የማሰብ ችሎታ። ስለወደፊቱ ከመጨነቅ ይልቅ አሁን ባለው ጊዜ ላይ አተኩር። ንቃተ ህሊና ከለውጥ ጋር የተያያዘ ጭንቀትን ለመቆጣጠር ይረዳሃል። አዘውትረህ ለማሰብና ለማቀድ ጊዜ ይኑርህ። ጊዜ ወስዶ የማሰላሰል ልማድ የተረጋጋና ትኩረት ያለው የአእምሮን ልማድ እንድታዳብር ይረዳሃል። ይህም በለውጥ ውስጥ የሚፈጠሩ አለመረጋጋቶችን እንድትቋቋም በተሻለ ያስታጥቅሃል። ስምንተኛ ችግርን የመፍታት ችሎታ። ሁኔታዎችን በምክንያታዊነት ገምግም። ለውጥ ሲያጋጥምህ ሁኔታውን ተንትን፣ መፍትሄዎችን ለይ፣ ከዚያ ንቁ እርምጃን ውሰድ። ፈጣሪ ሁን። ከአዳዲስ ሁኔታዎች ጋር ለመላመድ አዳዲስ መንገዶችን ለማግኘት ከሳጥኑ ውጭ አስብ። እንዲሁ የምታማርርና ችግሮችን የምታጋንን ከሆነ ችግሮችን የመፍታት አቅምህ እየደከመ ይሄዳል። ስለ ችግሮች የምታለቅስ
እንጂ መፍትሄ የምትፈልግ ልትሆን አትችልም። 9ኛ ረጅም አስብ። ዛሬ ላይ ሆነ ወደፊት የሚመጡ ጥቅሞችን በአይነ ህሊና ተመልከት። የገጠመ ለውጥ በረጅም ጊዜ ሂደት ውስጥ እድገትና መሻሻልን እንዴት እንደሚያመጣ አስብና አተኩረህ ስራ። ታጋሹን ለውጥን ማስተካከል ጊዜ እንደሚወስድ ተረዳ። ከመጣው ለውጥ ጋር ለመላመን ጊዜን ውሰድ። ረጅም የሚያስቡ ሰዎች ስሜታዊ ከመሆን ይልቅ ምክንያታዊ የመሆን እድላቸው የሰፋ ነው። አሁን በገጠማቸው ሁኔታ ተደናግጠው ጊዜያዊ መፍትሄ ዘላቂ ችግር የሚሆነው ውሳኔ አይወስኑ። ስሜታዊ ሳይሆን ምክንያታዊ ሁን። ስሜታዊነት ነገሮችን በተገቢ መንገድ አይተህ እንዳትወስን ያደርግሃል። 10ኛ እድገትህን አክብር። ለጥረቶቻችን እውቅና ልንሰጥ ይገባል። በገጠመህ ለውጥ ውስጥ ያመጣሃቸውን ትናንሽ ድሎችን አውቀህ ልታገብር ይገባል። ይህ ድርጊትህ አዎንታዊ ባህሪን ያጠናክራል፣ ተነሳሽነትህን ከፍ ያደርጋል። ማደግ የምትችልበትን መንገድ አሰላስል። ለሁኔታዎች እጅ አትስጥ። ከዚህ በላይ የለም ብሎ ሁኔታዎችን የተቀበለ አስተሳሰብ አይኑርህ። ያሉትን ድሎች ሁሉ ተጠቅመህ የምታድግበትን ነገር ለማድረግ ቁርጠኛ ሁን። በእያንዳንዱ ችግር ውስጥ ምን እንደተማርክና ምን ማድረግ እንደምትችል ራስህን በየጊዜው ገምግም። እነዚህን 10 ስልቶች በማካተት በህይወት የማይቀሩ ለውጦችንና እርግጠኛ ለመሆንን ወደ እድገትና የለውጥ እድል መቀየር ትችላለህ። ፕሊዝ ሰብስክራይብ፣ ላይክ እና ኮሜንት ያድርጉ። ቴንክ ዩ።